በአንድ ወቅት እነዚህ ቦታዎች የሁሉም ሰው የዘወትር ቦታ ነበሩ። ዘችን በላለችኛ በዚህ ማለበዝን ዋንጫውን ይዘን የምንወጣው ጓደኛሞች የሚገናኙባቸው ቦታዎች ነበሩ። ቤተሰብም የሚቀጣጠርባቸው ቦታዎች ነበሩ። በጣም በቃ የሁሉ ሰው መዝናኛዎች ቦታ ነበሩ። ነገር ግን ምናልባትም ከ20 ምናምን ዓመት በኋላስ አሉ አሁንም እዛው ወይስ የድሮ የነበረበት ቦታ ላይ ነበረ? እንደው ታፕ ጋይስ እንዴት ናችሁ? እኔ አፌት ነኝ። ዛሬ ትንሽ ወደ ኋላ በታይም በጊዜ ወደ ኋላ እንመለስና በዘጠናዎቹ አዲስ አበባ ላይ የነበሩ ምርጥ ካፌ ቤቶች ሶስቱን እፈልጋለሁ። አገኛቸዋለሁ ወይስ ስንቶቹን አገኛለሁ? እስካሁን ድረስ ክፍት ናቸው የሚለው አብራችሁ ቆዩ። እንግዲህ ስለ ድሮ ኦልድ አዲስ አበባ ስለ ድሮ አዲስ አበባ ስናስብ በጣም ከተውስታችንና ከምናስታውሰው ነገር ከሚሞሪያችን ፈጥና እየተለወጠች ነው። ብዙ ቦታዎች ላይ በልጅነታችን የምናውቃቸው ቦታዎች በቃ በጣም ተለውጠዋል፣ ተቀይረዋል። አንዳንድ እዛው ቦታው ላይ ሄደ ካላየው በስተቀር አታስታውሰውም። ምን አሰብኩ መሰላችሁ? ሰው ሁሉ እስከዛሬ ድረስ ከሚያስታውሰው ከአንድ ቦታ ለመጀመር ወስኛለሁ። አብራችሁ ነው። ከብዙ ዞር ማለት በኋላ ፈልጌ አግኝቼዋለሁ እና ይህን ቦታ ስናስብ በጣም የድሮ ትዝታችንን የምናነሳበት ነው። የአዲስ አበባ አንዱ ክፍል የነበረው ቦታ ነው። ችላ ያራዳ ልጆች በላይ ተክሉን ፍለጋ ተክልዬ ድረስ መተናል። ተክለ ሃይማኖት በላይ ተክሉ በዘጠናዎች የነበረበት ቦታ ይሄ ነው። ከዚህ ተነስቶ ነው ልደታ ሄደው ተክለ ሃይማኖት ነው ያለን። ዘችን በላለችኛ ዝም ዋንጫውን ይዘን ነው የምንወጣው። እንግዲህ በላይ ተክሉን ስናነሳ ያው በላይ ተክሉ ላይ በልጅነታችን በ25 ሳንቲም ጀምሮ በ35 ሳንቲም ከኛም በፊት የነበሩ ደግሞ ወንድሞቻችን በጣም በቅናሽ ዋጋ ሚጣፍጥ ኬክ የበላንበት በልጅነታችን ትልቅ ቤት ነበረ። ኬክ ቤት ነው። በላይ ተክሉ ገብተን ተቆራጭና አንድ ቡና ጠጥቼ ወጥቻለሁ። ዘጠናዎቹ ላይ እዚህ አካባቢ ጋር ነበረ። የስ ነው ጄማ አይታይም። እዚህ አካባቢ ጋር ነበር። ወደ ቀጣይ ደግሞ እንሄዳለን። አንዱን ቦታ እንግዲህ እስካሁን ድረስ አለ ሰርቫይቭ አድርጓል፣ አግኝተናል ማለት ነው። ቀጣዩን ደግሞ ምን እንደማገኝ ስለማይታወቅ ይኑር አይኑር አላውቅም። እርምጃዬን ግን ቀጥያለሁ። ዝናቡም አይሏል። አብራችሁን ቆዩ። እንግዲህ ፍለጋችንን ቀጥለን ፒያሳ ገብቻለሁ። እንግዲህ ከድሮ አዲስ አበባ ጋር በጣም በቃ ቁርኝት የነበረው ኮኔክትድ የሆነ ሌላኛው ምርጥ ቦታ ፒያሳ መኮንን ባቅላባ ነው። ድሮ የምናውቀው ቦታው ይሄ ፊት ለፊት የምታዩት ነበረ። ባቅላባ የለም ብለው ሀያ ደቂቃ ጠብቁ። ባቅላባ እንግዲህ መኮንን ባቅላባ በልጅነቴ ትምህርት ቤት ኮሌጅ ተማሪዎች እያለን ያኔ ከትምህርት ቤት ስንወጣ እየመጣን እዚህ ቦታ እንትን ነበር። ባቅላባ እንበላ ነበረ። አንድ ብር እንደዚህ ነበረ 75 ሳንቲም። መኮንን ባቅላባ አሁን የመጣ ነው የድሮ የነበረበት ቦታ ላይ ነበረ። እንደውም በሚያስገርም ሁኔታ ባቅላባ ሁለተኛ ቅርንጫፍ ከፍተው ነው። የት ነበረ ሁለተኛው? ፍላሚንጎ ጋር። በጣም ደስ የሚለው ነገር መኮንን ባቅላባ ሁለተኛ ቅርንጫፍ ወደ ፍላሚንጎ አካባቢ በፊት ከነበረበት ፒያሳ ሁለተኛ ቅርንጫፉን እዚህ ከፍቶ ነበር። ሶስቲ ወደዛ ልሄድ አልኩኝና እዚህ ስመጣ ባቅላባ እንደምታዩት አግኝቻለሁ። እስቲ የእናንተ ትዝታ በዘጠናዎቹ ላይ መኮንን ባቅላባ ምን ነበር? በስንት ብር ባቅላባ በልታችኋል? እስቲ አሳውቁኝ። መኮንን ባቅላባ ወጣን። ለምን ሰው የመኮንንን ባቅላባ በጣም እንደሚወድና ስቲል እስካሁን ድረስ በጣም ብዙ ደንበኞች እንዳሉት በጣም ብዙ ወዳጆች እንዳሉት ገባኝ። እስካሁን ድረስ እንግዲህ ሁለቱን የአዲስ አበባ ልጆች የዘጠናዎቹን የምርጥ ካፌ ቦታዎችን አግኝተናል። በልጅነታችን የሄድንባቸው ቦታዎች እስካሁን ያሉ ሁለቱን አግኝተናል። ነገር ግን አንድ ይቀረኛል። ይሄ ደግሞ በጣም ለየት ያለ ነው። እስቲ አገኘው ይሆን?
ከሶስቱ ውስጥ ሁለቱን አግኝተናል። አንዱን ለማግኘት ደግሞ ወክ እየሄድን ነው ወደዛ ቦታ ላይ እዚያ አካባቢ መሰለኝ። ለማየት እንዲመቻችሁ አሁን ያለሁት ቅርብ ጊዜ ወደ የተከፈተው ስካይላይት ሆቴል ጋር ቦሌ ነኝ ያለሁት። በመጨረሻም ለዛሬ ልንፈልገው የወጣ ነው በዘጠናዎቹ የነበረ በጣም ምርጥ ኬክ ቤትና ካፌ ቤት በጣም በቃ ሲያዩት ራሱ ደስ የሚል የነበረው የለንደን ካፌ ነበረ። ለንደን ካፌ እዚህ አካባቢ ነበረ። ፕሌን ውስጥ ነበረ ካፌ እንደ ፕሌን ያለ ይኸው ራሱ ፕሌን እዛ ውስጥ ነበረ ካፌ ሰው ቁጭ ብሎ የሚስተናገድበት የነበረው። አይስክሪም ሸጥ ነበር፣ ኬክ ቤት ነበር እና አሁን እዚህ ቦታ ላይ እንደምታዩት ለንደን ካፌ የለም። እውነት ለመናገር ይሄ በቃ እንግዳ የሆነ ነገር ነው። ቦታዎችን በጣም በቃ ፐርፌክትሊ ልታስታውስ ትችላለህ። ጠረጴዛውን ያደረከውን ነገር የበላህበትን ቦታ የተዝናናበትን ቦታ ልታስታውስ ትችላለህ። ነገር ግን በቃ ከተማ ይቀያየራል ከጊዜው ጋር አብሮ ነገሮች ሲቀያየሩ በቃ ሁሉም ነገር ቦታዎች እንደዚህ አድርገ ያሳለፍንባቸው ትዝታዎች ሰው አይምሮ ውስጥ ብቻ ይቀራሉ ማለት ነው ሚሞሪ ሆኖ። ዛሬ የነበረን ቪዲዮ እንግዲህ ይሄንን ይመስላል። ከፈለግናችሁ ሶስቱ የዘጠናዎቹ ምርጥ ኬክ ቤቶች መሃል ሁለቱን አግኝተናል። አንደኛው ግን እንዳያችሁት የለም። ታችን ለንደን ኬክ ቤት ነበረ። ለንደን ኬክ ቤት ግን አሁን የለም። ቀጣይ ደግሞ እስቲ እኔ ያለ ሄድኩባቸው እናንተ ምርጥ ትዝታ አለን የምትሉበት የዘጠናዎቹ ምርጥ ካፌዎች የት ናቸው? እናንተ የሄዳችሁበት የምታስታውሱት አለ? በተለይ ከሀገር ውጪ ያላችሁ ማለት ነው። እና እስቲ ላኩልኝ፣ ቴክስት ኮመንት ጻፉልኝ። የዛሬ የነበረን ቪዲዮ ይህን ይመስላል። ቻው።